ኢትዮጵያ ውስጥ ሆናችሁ ቲክቶክ በቪው እንዴት እንደሚከፍላችሁ ታውቃላችሁ? ዛሬ በዚህ ቪዲዮ ኢትዮጵያ ሆናችሁ እንዴት በቪው ተከፋይ እንደምትሆኑ ሙሉ ስቴፑን የማሳያችሁ ይሆናል። ተከታተሉ። ቤቱን ሰብስክራይብ ማድረግ እንዳይረሳ። ፕሌይ ስቶር የምትለው አንዴ እንጫናለን። ወደዚህ ገጽ ያመጣናል። ከስር የምትገኘው ሰርች ባርና አንዴ እንጫናለን። ሰርች አፕ ኤንድ ጌም የሚሉን አንዴ እንነካለን። እሱን ከነካን በኋላ ቲክቶክ ስቱዲዮ ብለን ሰርች እናደርጋለን በድጋሚ። እኔ ከዚህ ስላወረድኩት ነው። እናንተ ኢንስቶል አድርጉ። ኦፕን ብዬ አንዴ ወደ ውስጥ ገባለሁ። በዚህ መልኩ ቲክቶክን ከፍቶልኛል። እናንተም ስትነኩት እንደዚህ አድርጎ ያመጣላችኋል። ከስር የምትገኘው ወደ ፕሮፋይል እንገባለን። ወደ ፕሮፋይል በዚህ መልኩ ከገባው ከላይ የምታዩት ሶስት ሰረዟን አንድ እንነካለን። ሴቲንጉን አንድ እንነካለን። ስዊች አካውንትን አንድ እንጫናለን። እዚህ ጋር ኢሜይላችን ይሁን ያመጣልናል። እናንተ ከዚህ በፊት ባልተከፈተ በአዲስ ኢሜይል የምትከፍቱት፣ በአሮጌው ኢሜይል ከሆነ ግን አይከፍትላችሁም። እኔ ከዚህ ስለከፈትኩ አድ አካውንት ብዬ ነው የምጫነው። ሳይን አፕ ፎር ቲክቶክ ብሎ አመጣልኝ። እዚህ ከታች የምትታየው ኢትዮጵያ የምትለዋን አንዴ እንጫናታለን። እዚህ ጋር የብዙ ሀገራትን ስም ያመጣልናል። እኛ የምንፈልገው ዩናይትድ ኪንግደም ስለሆነ ዩናይትድ ኪንግደምን ሰርች እናደርጋለን። በዚህ መልኩ ዩናይትድ ኪንግደም የሚለውን አመጥቶልኛል። እኛም አንዴ ኮኔክት እናደርጋታለን። ኮንቲኒው ዊዝ ጎግል የሚለውን አንድ እንጫናለን። ቅድም ያስገባነው ኢሜይል አሁን እናስገባለን። እዚህ ከስር እንደምታዩት ዩናይትድ ኪንግደም መሆኑንና አገር ማቀየራችንን ቼክ እናደርጋለን። ከላይ ኮንቲኒው ዊዝ ጎግል የሚለውን አንድ እንነካለን። እዚህ ጋር የተወለድንበትን ቀን እንሞላለን። ከዛ ኮንቲኒው ብለን እንቀጥላለን። እዚህ ጋር ክሬት ኒክ ኔም ይላል። እዚህ ጋር ለቲክቶክ ያሰብነውን የምንፈልገውን ስም ማስገባት እንችላለን። ከፈለግንም የራሳችን ማድረግ እንችላለን። ከዛ ኮንቲኒው እንላለን። ይኸው በዚህ መልክ ቲክቶክ አካውንቶች ተከፈተ ማለት ነው። የከፈትነው አካውንት ኢንተርናሽናል መሆኑ አለመሆኑ ደግሞ ሴቲንግ ውስጥ ገብተን ቼክ እናደርጋለን። አካውንት ሪጅን ብሎ ዩናይትድ ኪንግደም ብሎ አመጥቶልናል። እኛ የምንፈልገው ኢንተርናሽናል አካውንት ስለሆነ ይኸው በምንፈልገው መሰረት ዩናይትድ ኪንግደም ብሎ አመጥቶልናል።